በደቡብ ጎንደር ዞን ጋይንት ወረዳ ውስጥ በርካታ ወጣቶች ባሳለፍነው ሳምንት ውስጥ መረሸናቸውን የአካባቢው ነዋሪዎች ለሚዲያችን ጠቆሙ። ይህ የሚሆነው በስላሴ ቤተክርስቲያን አጥር በኩል ባለው ክፍት ቦታ ላይ ነው። ህዝብ ትልቅ ፍራቻ ላይ ነው። ያገኙትን ወጣት በሙሉ ነው አስረው እያመጡ የሚረሽኑት ሲሉም ነዋሪዎች ይናገራሉ። በዝርዝር መረጃውን ይዘናል። ኮልፌ ቀራኒዮ ክፍለ ከተማ ውስጥ በመቶዎች የሚቆጠሩ ዶሮዎችን የገደለ የዶሮ በሽታ መከሰቱ ታወቀ። ወረዳ 4 ውስጥ ልዩ ቦታው ትሮፒካል በሚባለው አካባቢ በሚገኙ የዶሮ እርባታ ድርጅቶች ውስጥ የተከሰተውን በሽታ ዝርዝር መረጃ ይዘናል። በአዲስ አበባ ከተማ ባለፉት 9 ወራት ከ4000 በላይ የፍቺ ምዝገባ መከናወኑ ተገለጸ። ተጨማሪውን ይዘናል። በሳውዲ አረቢያ ከ200 በላይ ኢትዮጵያን ወጣቶች የሞት ፍርድ ተፈርዶባቸዋል ተባለ። ይህ መባሉን ተከትሎ የትግራይ ወጣቶች ጉዳይ ቢሮ መንግስት ለጉዳዩ አስቸኳይ ትኩረት እንዲሰጥ ጠይቋል። መረጃውን ይዘናል። ከውጭ በዓለም አቀፍ ገበያ የነዳጅ ዋጋ በድጋሚ ጨምሯል። መረጃውን እናደርሳችኋለን። ጤና ይስጥልን የኢትዮሪካ ሚዲያ ቤተሰቦቻችን እንደምን አላችሁ? በዛሬ የዜና ዝግጅታችን በሀገር ውስጥ ትኩረት የሳቡና አነጋጋሪ የሆኑ መረጃዎችን ይዘንላችሁ ቀርበናል። ዝርዝሩን ከመመልከታችሁ በፊት ቪዲዮን ላይክ በማድረግ እንድትጀምሩ በአክብሮት እንጠይቃለን። በቀጥታ ወደ መረጃዎቹ። በአማራ ክልል እየተካሄደ ካለው ጦርነት ጋር በተያያዘ የበርካታ ሰው ሕይወት እየጠፋ መሆኑን፣ በርካታ የግለሰቦችና የመንግስት ንብረት እየወደመ መሆኑን እንዲሁም በሚሊዮን የሚቆጠሩ ተማሪዎች ከትምህርት አዋቂዎች ደግሞ ከስራ መስተጓጎላቸውን ተደጋግሞ ተነግሯል። በተለይ በንጹሐን ዜጎች ላይ እየደረሰ ያለው ጉዳት ተባብሶ የቀጠለ ሲሆን ባሳለፍነው ሳምንት ውስጥ ብቻ በደቡብ ጎንደር ዞን ጋይንት ወረዳ ውስጥ በርካታ የጎብጎብና የሳሊ ወለላ ባህር ወጣቶች መረሸናቸውን የአካባቢው ነዋሪዎች ተናግረዋል። ወጣቱ በግፍ ረሸና ነው። እኔ ከዛው ነው ያለሁት። የሚረሽነው የመንግስት ኃይል ነው። ቢያንስ ጎብ ላይ 12 ሳሊ ባለፈው ቤተክርስቲያን ውስጥ ከተገደሉት ጋር ደግሞ 18 በተለያዩ ወረዳ አካባቢዎች የተሰበሰቡትን ሰላማዊ ወጣቶች ጉድጓድ ቆፍረው እዛው ረሽነዋቸዋል በማለትም ነዋሪዎች እያለቀሱ ተናግረዋል። ሌላ በአካባቢው ያሉ አዛውንት ደግሞ ይህ የሚሆነው የላይ ጋይንት አስተዳደር ግቢ ውስጥ በስላሴ ቤተክርስቲያን አጥር በኩል ባለው ክፍት ቦታ ላይ ነው ብለዋል። ህዝብ ትልቅ ፍራቻ ላይ ነው። ያገኙትን ወጣት በሙሉ ነው አስረው የሚያመጡት ብለው ሁኔታውን አስረድተዋል። አክለው ሙዚቃ ማዳመጥ ወንጀል ሆኗል። የሰፈሩ ሚሊሻዎችም የተጣላቸውን ሰው ቤተሰብ በሙሉ የበቀል ሰዓት ስላገኙ ስም እየሰጡ እያስገድሉ ነው ብለዋል። በጣም ብዙ ሰው አስተዳደር ግቢ ውስጥም ቶርች እየተደረገ ነው ብለዋል። እነዚህ የመረጃ ምንጮች ደጋግመው እንደሚያስረዱት ከባለፈው ረቡዕ ጀምሮ እስከ ትላንት እሁድ ድረስ ግቢ ውስጥ ጩኸትና ተኩስ አለ። ብዙ ቤተሰቦችም ደብዛ የጠፋ ልጃቸውን ለመጠየቅ እየመጡ እየታሰሩ እየገቡ ነው ብለዋል። በተያያዘ ዜና አንዳንድ የመንግስት የጸጥታ አካላትም የግለሰቦችን ስልክ በመቀበል እና ቴዲ አፍሮ ሙዚቃ ያለበትን የሶሻል ሚዲያ ወይንም ዩቲዩብ ላይክ በማድረግ ወይንም የአልበም ፎቶን በስልኩ ወደ ሌላ በመላክ እያሰሩ እስከ 10,000 ብር እየተቀበሉ መሆኑ ታውቋል። ይህ ድርጊትን በአማራ ክልል፣ በኦሮሚያ እንዲሁም በአዲስ አበባ በስፋት እየተስተዋለ እንደሆነ መረጃዎች ያሳያሉ። ሚዲያችንን በዚህ ዙሪያ ሰፋ ያሉ መረጃዎችን ይዞ የሚመለስ ይሆናል። በአዲስ አበባ ከተማ ውስጥና በዙሪያዋ ባሉ አካባቢዎች የዶሮ በሽታ ተደጋግሞ ተከስቷል። ይሁንና በሽታው እንዳለ ለሕዝቡ ሳይነገር ያልፋል። ይህም ከፍተኛ የጤና መቃወስ እያስከተለ ይገኛል። ከዚህም በላይ የሞቱ ዶሮዎችን ለገበያ የሚያቀርቡ ሰዎች እንዳሉና አንዳንዶቹም በቁጥጥር ስር እንደዋሉ የዛሬ 5 ወር ገደማ በሚዲያችን ተነግሮ እንደነበር ይታወሳል። በመሆኑም ሰሞኑን ከመንግስት የመረጃ ምንጮች እንደተሰማው ኮልፌ ቀራኒዮ ክፍለ ከተማ ወረዳ 4 ውስጥ ልዩ ቦታው ትሮፒካል በሚባለው አካባቢ በሚገኙ 2 የዶሮ ማርቢያዎች ውስጥ የዶሮ በሽታ ተከስቷል። በዚህም ከወረዳ 4 ጽሕፈት ቤት ጀርባ በሚገኙ የዶሮ እርባታዎች በተከሰቱ የዶሮ በሽታ የነገው ሴቶችና አስናቀች ወርቅነሽና ጓደኞቻቸው የሚባሉ ድርጅቶች ተጠቅተዋል ተብሏል። በሽታው የተከሰተውም ከባለፈው ማክሰኞ ጀምሮ ነው ተብሏል። ከዛ ወዲህ ከ510 በላይ ዶሮዎች በበሽታው ሞተዋል ያሉት ምንጮቻችን ናቸው። ቅዳሜ ጠዋት ገደማም ከሰበታ ሪፈራል ላቦራቶሪ መጥቶ ናሙና መወሰዱን የታወቀ ሲሆን በሽታው ዶሮዎችን የሚያጠቃ ኢንፍሉዌንዛ መሆኑን መረጋገጡን ሚዲያችን አረጋግጧል። አንድ የጤና ባለሙያ ለሚዲያችን እንዳሉትም ከጤና ጣቢያ በ50 ሜትር ርቀት ላይ የ8 ወር ዕድሜ ያላቸው 480 ዶሮዎች እንዲሁም በ1 ኪሎ ሜትር ሬዲየስ የ8 ወር ዕድሜ ያላቸው በ3 ሼድ ውስጥ ያሉ 4500 ዶሮዎች አሉ በማለትም ያስረድተዋል። በሽታው በተከሰተበት ሼድም ምንም አይነት የዶሮ ሆነ እንቁላል እንቅስቃሴ እንዳይኖር በቅርበት ክትትልና ቁጥጥር ካልተደረገ በሽታው ወደ ሌላ ቦታ መስፋፋቱ እንደማይቀርም ገልጸዋል። ከሚመለከታቸው የጤና ኃላፊዎችን በጉዳዩ ዙሪያ እስካሁን ለሕዝብ የተሰጠ የጥንቃቄ መረጃ የለም። የዶሮ ሞት የሚያመጣው በሽታ በፍጥነት የሚተላለፍ በሽታ ሲሆን ምልክቶቹም ቶሎ መሞት፣ የዶሮ ተቅማጥ፣ የእንቁላል መቀነስ፣ መድከም ሲሆን መከላከያዎቹ ክትባት፣ ንጹህ ቤት እንዲሁም በዋነኝነት የታመሙ ዶሮዎችን በፍጥነት መለየት እንደሆነም ባለሙያዎች ያስረዳሉ።
በአዲስ አበባ ከተማ ባለፉት 9 ወራት ከ4000 በላይ የፍች ምዝገባ መከናወኑ ተገለጸ። የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ በ2018 በጀት ዓመት ባለፉት 9 ወራት ውስጥ በወቅታዊ በዘገየ ጊዜ ገደብ ባለፈ ልደት 324363፣ የጋብቻ 28604፣ የሞት 19448፣ የጉዲፍቻ 278፣ በአጠቃላይ የአምስቱም ኩነቶች 382309 አፈጻጸም ምዝገባ ማድረጉን አስታውቋል። በተጨማሪም በበጀት ዓመቱ በ9 ወራት ውስጥ 4452 ወቅታዊ የፍች ምዝገባ ተከናውኗል ተብሏል። ከጤና ተቋማት በሚመጣ የማሳወቂያ ወረቀት የተመዘገበ የልደትና የሞትም 78.04 ምዝገባ በማድረግ የእቅዱን 84.63 ለማከናወን መቻሉን የኤጀንሲው ዋና ዳይሬክተር አቶ ዮሴፍ ንጉሴ ተናግረዋል። በሌላ በኩል 142159 ያላገባ ማስረጃ አገልግሎት የተሰጠ ሲሆን 600589 ነዋሪዎችን በዘመናዊ ቴክኖሎጂ በመመዝገብ አገልግሎት መስጠት ተችሏል ተብሏል። ከተሰጠው የነዋሪነት መታወቂያ ውስጥም ዲጂታል 99.78%፣ ማኑዋል 0.22% ማድረስ መቻሉንም የተገለጸው የኤጀንሲው ዋና ዳይሬክተር አቶ ዮሴፍ ንጉሴ በበጀት ዓመቱን በ9 ወራት ውስጥ ያስመዘገብናቸው ውጤቶችና የነበሩትን ጥንካሬዎች በመያዝ በቀጣይ መጨረሻ ሩብ ዓመት ውስጥ በእቅድ ተይዘዋል ላለቁት ስራዎችን የሚያጠናቅቅበት ይሆናል ብለዋል። ተቋሙ ከማዕከል እስከ ወረዳ ባለው አደረጃጀት የሚገኙ አመራሮችና ባለሙያዎች እንዲሁም ባለድርሻ አካላትን ሙሉ አቅማቸውን ተጠቅመው በመስራት የተሻለ ውጤት ማስመዝገብ ይጠበቅባቸዋል ሲሉም አክለዋል። በሳውዲ አረቢያ ከ200 በላይ ኢትዮጵያን ወጣቶች የሞት ፍርድ ተፈርዶባቸዋል ተባለ። ይህ መባሉን ተከትሎ የትግራይ ወጣቶች ጉዳይ ቢሮ መንግስት ለጉዳዩ አስቸኳይ ትኩረት እንዲሰጥ ጠይቋል። ቢሮው ለኢትዮጵያ የውጭ ጉዳይ ሚኒስቴር በላከው ደብዳቤ የተባለውን የሞት ቅጣት ለማስቆምና ለታሳሪዎች አስፈላጊውን ጥበቃ እንዲደረግ ከሳውዲ ባለስልጣናትና ከዓለም አቀፉ የሰብአዊ መብት ተሟጋች ጋር እንዲነጋገርም ጠይቋል። የትግራይ ወጣቶች ጉዳይ ቢሮ ኃላፊ አቶ ሀይሽ ሱባጋዲ እንደገለጹት ወጣቶቹ በሳውዲ አረቢያ አርሲ ግዛት አብሃላ አካባቢ በሚገኘው ካሚስ ሙሻይት እስር ቤት ውስጥ ከእጽ ጋር በተያያዘ ወንጀል ተከሰው ይገኛሉ። ኃላፊው አክለውም በአሁኑ ወቅት ከ200 በላይ ወጣቶች በዚያ ታስረው በጅምላ የሞት ፍርድ ተፈርዶባቸዋል ያሉ ሲሆን ብዙዎችም ቅጣቱ የሚፈጸምበትን ጊዜ በመጠባበቅ ላይ እንደሚገኙ ገልጸዋል። ቢሮ ብሎክ 5 በተባለው ክፍል ውስጥም ብቻ የሚገኙ 64 ታሳሪዎች በማንኛውም ጊዜ የሞት ቅጣቱ ሊፈጸምባቸው እንደሚችል መረጃ የደረሰው ሲሆን ሌሎች 150 ታሳሪዎች ደግሞ በተለያዩ የእስር ክፍሎች ውስጥ ይገኛሉ ብለዋል። ቢሮው ለቤተሰቦቻቸው ደህንነት ሲልም የተጎጂን ስም ለጊዜው ለሚዲያ ይፋ ባያደርግም መረጃውን ለዓለም አቀፍ ድርጅቶች ለማካፈል መፍቀዱንም ጠቁሟል። አቶ ሀይሽ የፌዴራል መንግስቱ በጉዳዩ ላይ ያሳየውን ዝምታ በመተቸት ከውጭ ጉዳይ ሚኒስቴር የምንጠብቀው በመቶዎች የሚቆጠሩ ዜጎቻችንን በጅምላ ሊገደሉ ባለበት ሁኔታ ላይ እያሳየ ያለውን ዝምታ እንዲያበቃ ነው። ይህም ዝምታ ለሀገር ውርደት ነው ብለዋል። የውጭ ጉዳይ ሚኒስቴርም ቅጣቱ እንዲቀንስ ምህረት እንዲደረግላቸው ወይንም ከተቻለ ወደ ሀገራቸው ተመልሰው ቅጣታቸው እንዲጨርሱ ዲፕሎማሲያዊ ጫና እንዲያደርግም ቢሮ ጠይቋል። የትግራይ ወጣቶች ጉዳይ ቢሮ ያቀረበው ይህ አቤቱታ በሳውዲ አረቢያ በሚገኙ ኢትዮጵያውያን ስደተኞች ላይ እየደረሰ ስላለው እንግልትና የሞት ቅጣት ቀደም ሲል ሲወጡ የነበሩ ማስጠንቀቂያዎችን የሚያጠናክሩ ነው ተብሏል። ከውጭ የነዳጅ ዋጋ ጨመረ። ኢራን የሆርሙዝን የባህር በር ቢከፈትም እንኳ በምንም አይነት ሁኔታ ወደ ቀድሞ ሁኔታ አይመለስም በማለቷ የዓለም አቀፍ የነዳጅ ዋጋ በከፍተኛ ሁኔታ ጨምሯል። የብሬንት ድፍድፍ ነዳጅ ወደ 107.58 ዶላር ገደማ ሲጨምር የአሜሪካ ድፍድፍ ነዳጅ ደግሞ ወደ 96.36 ዶላር ከፍ ብሏል። የኢራኑ ፕሬዝዳንት ማሱድ ፔዘሽኪያን የአሜሪካ ድርጊት እምነትን እያጠፋና ለውይይት ያለውን መንገድ እያወሳሰበ ነው ሲሉም ከሰዋል። ኢራን ከአንድ ሳምንት በፊት አሜሪካን እምነት መጓደል ፈጽማለች ስትል በመክሰስ ሙሉ ለሙሉ ተከፍቷል ያለችውን የሆርሙዝ ሰርጥ ዳግም መዝጋቷ ይታወሳል። በመጨረሻም በዋሽንግተን የጋዜጠኞችን የእራት ግብዣ ላይ ጥቃት የከፈተው የ31 ዓመቱ የካሊፎርኒያ ሰው ጉዳት እንዳደረሰበት ተነገረ። ቅዳሜ ምሽት የዋይት ሀውስ ዘጋቢዎች እራት በተካሄደበት ሆቴል ውስጥ ጥቃት ከተከፈተ በኋላ በቁጥጥር ስር የዋለው ግለሰብ በሕግ አስከባሪ ባለስልጣናት ዘንድ ኮል ቶማስ አለን እንደሚባል ይፋ ተደርጓል። የ31 ዓመቱ ተጠርጣሪ በሎስ አንጀለስ ግዛት ካሊፎርኒያ ውስጥ ቶራንስ ነዋሪ ነው። በዋሽንግተን ሂልተን ሆቴል ውስጥ በደህንነቶች ከታሰረ በኋላ ለሕግ አስከባሪ ባለስልጣናት በትራምፕ አስተዳደር
ባለስልጣናት ላይ መተኮስ እንደሚፈልግ ተናግሯል ሲል ሁለት ምንጮች ለሲቢኤስ ተናግረዋል። የዩናይትድ ስቴትስ ተጠባባቂ ጠቅላይ አቃቤ ሕግ ቶድ ብላንች ተኩስ ለምን እንደከፈተ አሁን በምርመራ ላይ መሆኑን ገልጸው ነገር ግን ቅድመ ግኝቶች ፕሬዝዳንት ዶናልድ ትራምፕን ጨምሮ የአስተዳደር ባለስልጣናትን ያነጣጠረ ነው ብለዋል። ብላንች እንዳሉት መርማሪዎቹ አሁንም ታጣቂው በሆቴል ውስጥ መሳሪያውን እንዴት እንደሰበሰበ የሚገልጹ ሪፖርቶችን እየተመለከቱ ነው ሲሉ አክለዋል። ተጠርጣሪው ከሎስ አንጀለስ ወደ ቺካጎ በባቡር ከዚያም ወደ ዋሽንግተን ዲሲ ተጉዟል። የዋሽንግተን ጊዜያዊ ፖሊስ አዛዥ ጄፍ ካሮል ተጠርጣሪው በጥይት አልተመታም፣ ነገር ግን ለጤና ምርመራ ወደ ሆስፒታል ተወስዷል ብለዋል። ተጠርጣሪው የዘጋቢዎቹን የራት ግብዣ በሚካሄድበት በዋሽንግተን ሂልተን ሆቴል ውስጥ እንግዳ ነበር ያሉት ካሮን ሽጉጥና በርካታ ቢላዎችን ታጥቋል ሲሉም አክለዋል። ዜናዎቻችን አበቃን። በሰላም ቆዩ።